ቻናላችንን ላይክ፣ ሼር፣ ኮሜንት ያርጋችሁ ከሐሙድ ቲቪ ጋር ተሱን ስለመከሩን ሁላችንም አክሱም ላሉት ወንድሞቻችን እህቶቻችን ከልባችን ዱዓ እናድርግ። አላህ ፈረጃውን አላህ እንዲያመጣላቸው እኛ ልባችን እንዲረጋጋ እንደዚሁ በአማረ መስጊድ ጭንቅ ሲለን ጥብብ ሲለን ምን ሸሽበት የአላህ ቤት ነው። ወደ አላህ ቤት ነው የምንሰባሰበው። እነዚህ ወንድሞቻችን ግን የሚሰባሰቡበት ቤት የላቸው ብለውም ተከራይተው ሲሰግዱበት በነበረው መስገጃቸው እንዳይሰባሰቡ ይኸው ስንት ሳምንታት ጁምዓ ሰላት እንዳይሰግዱ አድርጓቸዋል። አላህ ይመለከታል፣ ያያል። ዛሊሞችን ጸጥ ሲላቸው የተዋቸው ይመስላል። ነገር ግን ጉዳይ አይደለም። ኢነላሃ ላዩምሊ ሊዛሊሚ አላህ በዳይ ለሆነ አካል ጊዜ ይሰጠዋል። ፈኢዛ አኸዘሁ የያዘው ጊዜ ግን ለም ዩፍሊትሁ መፈናፈኛ ያሳጠዋል። አያያዙ ብርቱ ነው፣ ከባድ ነው። ፈአኸዝናሁ አኽዘን ወቢላ ብሎ አላህ ፊርዓውንን ጥብቅ አያያዝን ያዝ ነው እንዳለ አያያዙ ከባድ ነው። ስለዚህ እኛ ወንድሞቻችን ተጨንቀን አላህ ፈረጃውን እንዲያመጣላቸው በሐያት እያለን ያማረው መስጊድ ተሰርቶ በሚያምር ድምፅ ሙአዚን አዛኑ እንዲሰማ የሁላችንም ዱዓ ይሁን። ጥረት እናድርግ፣ ከጎናቸው እንቁም፣ ድምፅ እንሆናቸው። በዳዮች ግን ለስኬት አይበቁም። ኢነሁ ላ ዩፍሊሑ ዛሊሙን ነውና ይህን ዱዓ እናድርግላቸው። በሳውዝ አፍሪካም የምንሰማው ሀገራችን ተወላጆች የሚደርስባቸው የተለያዩ እንግልቶች እየሰማን ነው፣ ግድያ እየሰማን ነው። እንግዲህ አላህ እነሱንም እንዲጠብቃቸው ቤተሰቦቻቸውን ለመርዳት ራሳቸውን ለመቀየር ብለው ስደት የወጡ ወንድም እህቶቻችን ብዙ አይነት መከራ ላይ እንደሆኑ እየሰማን ነው። ሙስሊም ሁልጊዜም ከተበዳይ ጎን እንጂ ከበዳይ ጎን አይቆምም። ሁሌም ከተበዳይ ጎን ነው። ስለዚህ ለተበዳዮች አላህ ተበዳይ ማንም ይሁን ማንም ሊቀበለው ዝግጁ ነው። ዳዕወቱል መዝሉም ሙስተጃበቱን ወኢን ካነ ካፊረን ካፊር እንኳን ቢሆን የተበዳይ ዱዓ አላህ ይቀበላል ብለውናል ነብዩ ሰለላሁ ዐለይሂ ወሰለም። ዱዓ እናድርግ ለነሱም። ባህር ማዶ ያሉት ፍልስጤም ያሉት ወንድሞቻችን ገዛ ላይ ያሉት ረሃብ ላይ ናቸው። አሁን በጣም ረሃብ ላይ ናቸው። አላህ ፈረጃውን እንዲያመጣላቸው ከነዚህ ካረመኒ የሁዶች እጅ አላህ በይተል መቅዲስን ነፃ እንዲያወጣ ዱዓ እናድርግ። መን ለም የህተመ ቢአምሪ ልሙስሊሚን ፈለይሰ ሚንሁም የሙስሊሞች ጉዳይ ያላሳሰበው ከነሱ አይደለም ብሏል። እንደ ሙስሊም የሙስሊም ጉዳይ ያሳስበናል፣ ያስጨንቀናል። እንኳን አገራችን ላሉት ቅርብ ላሉት አክሱም አይደለም ሩቅ ያሉት ያሳስበናል። ለምን? መመሪያችን ቁርአን ነው። መሪያችን ነብዩ ሰለላሁ ዐለይሂ ወሰለም ናቸው። መንገዳቸውን የሳቸውን ነው የምንከተለው። ኢነመል ሙእሚኑነ ኢኽዋ ሙእሚኖች ማለት ወንድማማቾች ናቸው ብሎ የነገረን ቁርአን ነው። አልሙስሊሙ አኹል ሙስሊም ብሎ የነገሩን ነብዩ ሰለላሁ ዐለይሂ ወሰለም ናቸውና ምንም አንለያይ፣ ዘር ማይለያየን፣ አገር ማይለያየን ሁላችንም እንደ ሙስሊም እንደ አንድ አካል ስለሆነ ለነሱ ዱዓ እንድታደርጉ አደራ ለማለት ነው። መን ሁወ ቁድወቱና አርአያችን ማን ነው? ዛሬ ቂብላ የጠፋን ብዙ ነገራችን የተበላሸብን አርአያ አድርገን ያዝነው አካል ትክክለኛውን ስላልሆነ ነው፣ መስመሩን ስለሳተ ነው። አላህ ነብዩን ሰለላሁ ዐለይሂ ወሰለም ቁርአን ላይ ምን አላቸው? ኡላኢከ አለዚነ ሀደላህ እነዚያ እኮ ነቢያቶች እነዚያ ናቸው አላህ የመራቸው። ፈቢሁዳሁም ኢቅተዲ በመንገዳቸው ተከተል አላቸው አላህ። ቁል ላ አስአሉኩም ዐለይሂ አጅራ ኢን ሁወ ኢላ ዚክራ ሊልዓለሚን በእርሱ በቁርአን ምንም ዋጋ ገንዘብ አልጠይቃችሁም በላቸው። እርሱ ለዓለማት ግሳጼ እንጂ ሌላ አይደለም። ማን? ቁርአን። ቁርአን መመሪያችን ነው። ቁርአን ድስቱራችን ነው። ከቁርአን መንሃጅ ስንወጣ ከነቢዩ አስተምሮ ስንወጣ መንገድ ይጠፋናል፣ ቂብላችንን እንስታለን። አላህ ረሱል ዐለይሂ ሰላቱ ወሰላም ለእኛ በሁሉም ነገር ሞዴል እንደሆኑ ነግረውናል። ነቢዩ ሞዴል ናቸው። ባለትዳሮች ትዳር ያማረ እንዲሆን የረሱልን ዐለይሂ ሰላቱ ወሰላም ሐያት ተመልከት። እንዴት ነበር ትዳር የመሩት? ነቢዩ አባት ሆነው አሉ፣ ነቢዩ ባል ሆነው አሉ፣ ነቢዩ የአገር ሽማግሌ ሆነው አሉ፣ የአገር መሪ ሆነው አሉ፣ የመስጊድ ኢማም ሆነው አሉ፣ የጦር መሪ ሆነው አሉ፣ አያት ሆነው አሉ፣ ነጋዴ ሆነው አሉ። ሁሉንም ፈን ከማን መውሰድ ይቻላል? ከነቢዩ ሰለላሁ ዐለይሂ ወሰለም
ለቀድ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና በእርግጥም በአላህ መልእክተኛ ለእናንተ መልካም አርያ ተደረገላችሁ። ሊመን ካነ የርጁላህ ወልየውመል አኺር አላህንና እንደው የመጨረሻውን ቀን ለሚከጅል ሰው ትክክለኛ አርያ ረሱል ዓለይሂ ሰላቱ ወሰላም ናቸው። ወዘከረ አላህ ከሲራ እንደዚሁም አላህን በብዙ ለሚያውሳ። አዎ ስለዚህ ዛሬ የምናየው ፕሮግራማችን ተጨባጫችንን ነው የወደቅንበት። በሁሉም ማህበራዊ ህይወታችን ያሉትን ፕሮግራም አጠር አድርገው ያቀርባሉ። የመጀመሪያው ዛሬ የወደቅንበት፣ ዛሬ በጣም ለውድቀት የተዳረግንበት፣ ዛሬ በጣም ከአላህ ጋር እየራቅን ያለንበት በላይ እያመጣ ፈተና እያመጣ ያለ ጉዳይ በሶሻል ሚዲያ ስንመለከት ይመጣል። ሶሻል ሚዲያ ላይም አትልም የሆነ ነገር ስትመለከት ይመጣል። አንዳንድ ሰው በውስጥ መስመር ይልክላል። ይሄ እንዴት ትሉታላችሁ? በዚህ ይልሃል። ሰርጋችን ምንድነው የሚመስለው? ሰርጋችን ዛሬ ምንድነው የሚመስለው? ሐቂቃ እናውራ። የሙስሊም ሰርግ ነው ያ ነው። ኡስታዝ ማሚ ያስታውሳሉ። በፊት ላይ ሰርግ ሲባል ከአስር በኋላ መስጊድ ላይ ፕሮግራም ይዘጋጃል። ተምርም ኩኪስም ይዘጋጃል። ሱብሃንአላህ እንዴት ያማረ! ስለ ሰርግ ዳዕዋ ተደርጎ ያላገባው እንዲያገባ ነሻጣው ይመጣል። ከዛስ ያችንም ቀምሶ ያ ሁሉ ሰጋጅ ያ ሁሉ ወንድም ባረከላሁ ለኩማ ወባረከ ዐለይኩማ ወጀማ በይነኩማ ፊል ኸይር ብሎ ዱዓ አድርጎ የሚበተንበት በረካ የሆነ አላህን የታዘዝንበት አላህን የእሱን ትእዛዝ የጠበቅንበት ሰርግ ማለት እኮ ኒካህ ማለት እኮ አላህን የምታመሰግንበት ቀን ነው ማለት ነው። ለምን? አላህ ከብቸኝነት ወደ ጥንድነት ስላመጣ፣ እህቴም አንቺን እንደዚህ ስላደረገሽ፣ ወላጆች ልጆቻችሁን ወግ ማዕረግ ስላያችሁ አላህን የምታመሰግኑበት ወቅት ነበር። ዛሬ አዳራሹ ይከራያል። እኔ አዳራሹ ለምን ተከራየ አይደለም፣ ግን እየተሰራ ያለው ምንድን ነው? ምን አይነት ሙዚቃዎች ተከፍተው ነው ዛሬ የሙስሊም እህቶቻችን እንቅስቃሴ እያሳዩት ያለው? ወንድ ሴት እክትላት ተቀላቅሎ እየሰራ ያለው ነገር ምንድን ነው? የምናየውን በቃ ልንካካድ፣ ልንደባብቀው፣ ልንሸፋፍነው ማንችል ጉዳይ በዛውም እኮ እኛው ራሳችን ገሃድ አወጣ ነው። እዩልኝ ማህበረሰብ የነበረውን ፋይሻ ፈሳዱን ተመልከቱልን ብለን ጥሪ እያደረግን ነው። በዛ ውስጥ ደግሞ አስብ አንተ በፈሳድም ቢሆን ተቀብያለሁ ብላ ወላጅም ሰጥተህ ለምትድረው ሰው ኒካውን ሐላል አድርገሃል። እዛ ቦታ ላይ ግን በፈሳድ የሚገናኙ ስንት ወንድምና እህቶች ናቸው። በሐራም ምሽቱ መናፈሻ ተብሎ ስንት ቦታ አንዳንዴ ይታደር ይባላል። ይሄ ያለንበት ተጨባጭ ነው። ለውድቀት የዳረገን አላህን የምናምጽበት ቀን አይደለም። እህቶቻችን ያን ቀን ምናምን የሚባል ነገር ይቀባሉ። ዙር ሰላት የለ፣ አስር ሰላት የለ። ለምን? ውዱ ከተደረገ ያችን ልጠፋ ነው ያለው። ሄዶ ያ ቀን የመጨረሻው ጥሪ የሚደረግብሽ ቀን ቢሆንስ እህቴ፣ መጨረሻው ወደ ቀብር የምትገቢበት ቀን ቢሆንስ፣ ሰላትሽን እያወቅሽ ያሳለፍሽው ወንድሜ በተለያየ ምክንያት ያሳለፍከው ሰላት በዛ ሰዓት የመጨረሻ ጥሪ ቢሆንስ? ስለዚህ ወላጆችን ይህን ነገር ስታዘጋጁ እኔ አዳራሽ አታድርጓል፣ ጠብቁም። እኔ አንድ አዳራሽ ላይ አንድ ሰርግ ይጃለሁ። ፈሳድ ካለ ከበር ነው የምመለሰው አልኳቸው። ምንም ችግር የለም አሉ። ሳይደነገጥኩኝ ያስደነገጠኝ ምንድነው? ማሻአላህ ብዙ ሰው ስለነበረ እታች ላይ ወንዶችን ከላይ ጀርባቸውን ሰጥተው ሴቶች ወደዛ እንዲዞሩ፣ ከላይ እኮ ነው ፎቅ ላይ ነው ያሉት። ዳዕዋ ተደረገ፣ ሰው የሚበላውን በላ፣ ወደ ቤት እንደዚህ። እሺ ምናልባት የቦታ ጥበት ምን ከሆነ ዛሬ ድግሱ ራሱ ሲደረግ ማን ተመርጦ ነው የሚጠራው? ረሱል ዓለይሂ ሰላቱ ወሰላም በሐዲሳቸው እንደነገሩ ሸሩ ጣዓሚ ጣዓሙል ወሊማ፣ መጥፎ ድግስ ማለት ሸረኛ ድግስ መጥፎ ብሎ የጠቅሩት የሰርግ ድግስ ነው፣ ምግብ ነው አሉ። ለምን? ዩምነዑሃ መን ያእቲሃ፣ የሚፈልጋት ሰው የሚከለከልበት። ምስኪኑ ናፍቆት ስጋውንም ላግኝ ብሎ ሲመጣ ሲፈልገው የናፈቀው እሱ ነው ዘርበል የሚባልበት አለው። ወዩድዓ ኢለይሃ መን ያእባሃ፣ የማይፈልገው ደግሞ የሚጠራበት። ባለሀብቱ የትኛውም ሰዓት የትኛውም ጊዜ ገዝቶ መብላት መጠቀም ይችላል። ማይፈልገው ሰው የሚጠራበት፣ የሚፈልገው ሰው ደግሞ የሚባረርበት። አያችሁ፣ በነገራችን ላይ የሰርግ ጥሪ
ዋጅብ ነው። ወመን ለም ዩጅብ ዳዕዋ የዚህ የሰርግን ጥሪ ማየት እምቢ ሚል ካለ ፈቀድ አሰላህ ወረሱለሁ ብለዋል። አላህና መልእክተኛውን አምፀዋል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ባይሆን ሰርግ ስትጠራ አስተማሪውን ማለት እኔ ማልመጣው እንደዚህ ቦታ ላይ ፈሳድ ስላዘጋጀህ ኸምሩ ስለተዘጋ አንዳንድ አለ አላህ አራተ ወደ ቅርባ አቅላችን እስቲ ሌላውን ለማስደሰት ብለን ለሙስሊሙ ችግር ለሌላው ብለን ደግሞ ኸምር የሚያዘጋጅም ሰው አለ። ኸምር የሚያዘጋጅ ይሄ ይስተካከል። አብዱላህ ብን መስዑድ ረዲየላሁ ዐንሁ ምን ይላሉ? ኢዛ ኹሰ አልገኒዩ ወቱሪቀ አልፈቂር ኡሚርና አላ ኑጂበ። ሀብታም ብቻ ተጠርቶ ድሃው የሚከለከልበት ሰርግ ብቻ ከሆነ መልስ እንዳንሰጥ እንዳንሄድ ተከልክለናል። ይሄ ኢብኑ ሀጀር ፈቱል ባሪ ላይ ያስቀምጡት ማለት ነው። ስለዚህ ሰርጋችን የምናደርገው ቂብላ እናስይዘው። በረካ ያለው ሰርግ አድርግ። በረካ ያለው አንተም አላህን በምታመሰግንበት የወደፊት ሀያት የተደሰተ እንድትሆን ያን ቀን አላህን አመስግንበት። ከመጥፎ ነገር ኢስራፍ ከማድረግ ተቆጠብ። እህቴም አንቺ እንደዛ። ዛሬ አደባባይ አንቺ አደባባይ አይደለሽ። አንቺ የባለሽ ብቻ ነሽ። አደባባይ ራስሽን የምታሳይበት ወቅት አይደለም። ለባለሽ ብቻ ነው ቁንጅናሽን የምታሳየው። ያ ይደረግ ነው። ሌላኛው በዛው ከሰርግ ጋር ተያይዞ ወይም በሰርግ ሰዓት ስለሚበዛ ነው እህቶቻችን ሽቶ ተቀብተው ይወጣሉ። ይሄ ሁሉ ምንድነው? ሌሎችን አርያ ስላደረግን ነው። ሌሎች እንደዚህ ነው አምረዋል፣ ተውቧል። አንቺ እኮ ውብ ነሽ። መጀመሪያ ማለት ሂጃብሽ ራሱ ውበት ነው። ያንቺ ሂጃብሽ ያንቺ ውበት መገለጫ ነው። አላህ በሂጃብሽ ውብ እንድትሆኝ አድርጎሻል። በቃ ያንቺ ውበት ሂጃብ ነው። ውበት ከዚህ አለ። በቃ ነብዩ ሰለላሁ ዐለይሂ ወሰለም አዩማ እምራአትን እስተዕጠረት ፈመረት ዐላ ቀውሚን ሊየጂዱ ሚን ሪኢሃ ፈሂየ ዛኒያ ናት። ማንኛውም ሴት ሽቶ ተቀብታ ያ ሽቶዋ ወንዶች የሚደርሳቸው የሚያገኟቸው ከሆነ በዛ በሄደችበት መንገድ በአጠቃላይ እንደ ዝሙተኛ ትቆጠራለች። ከባድ ዛቻ ነው። ሽቶ ሙሉ ለሙሉ ሐራም አልሆነብሽም። ለባልሽ ተቀቢስ፣ ለባልሽ ውበት ነው። ዛሬ እህቶቻችን ወንድሞቻችን ጋር ያለ ችግር ረሱል ሰለላሁ ዐለይሂ ወሰለም ለሁሉም ነገር ሞዴል ናቸው ብለናል። እህቴ ባልሽ ጋር ውበትሽን ጨምረሽ የምትፈልጊውን ልብስ ልበሽ፣ ባልሽ ጋር ብቻ ውብ ነሽ ታይ። ዛሬ እህቶቻችን ሲወጡ ውብ ናቸው፣ ቤት ውስጥ ሲገቡ ደግሞ ኩሽና ላይ እንዳለ ይሄ አይሆንም። ውበትሽን ለባልሽ፣ አንተም ውበትህን ለሚስትህ አሳይ። ግልጽ ነው። ለሚስትህ ውብ ሆነህ ግባ። 2004 ላይ አደም በዳኔ መስጊድ ስለ ጋብቻ አስተምር ተብዬ ስለ ጋብቻ ነው ላገቡትና ላላገቡት ብዬ እኛ ወንዶች ብዙ ጊዜ ሴቶችን ውበት ብቻ እንድጠበቅ እኛም ውብንም መግባት አለብን። ስንገባ ከነሽርጣችን መግባት የለብንም፣ ከነጋራጅ ልብሳችን መግባት የለብንም ብዬ አስተምራለሁ። አላ ትምህርቱን ጨረስኩ ብዬ ስወጣ የጋበዘኝ ልጅ አረ ጉድ አረከኝ አለኝ። ምን አረኩ አልኩት። ሙሽራው እኮ ጋራጅ ነው የሚሰራው አለኝ። አንተ ከነሽርጥህ መግባት የለብህም። ተመልከት፣ ባለስልጣን ስልጣንን ቤት ታለው፣ ስዛው ስልጣን ቦታ ታለው፣ ቢሮ ላይ ቤት ስትገባ ባለ ውበትን ጠብቀ ግባ። ዶክተር ነህ፣ ዶክተርነትን እዛው ሕክምና ቦታ ቤት ስትገባ ባለ ውበትን ጠብቀ ከሚስት ጋር ተጫዋች። ሸኽ ነህ፣ ሸኽነት ሁሉም ቦታ ነው፣ መስጊድ ውስጥም ቤትም ያገለጋል። ነገር ግን በዛ ከሚስት ጋር ግን ባልነት ውቡን በሁሉም ፈን ያለ ሰው ቤቱ ሲገባ ይህ መሆን አለበት። ስለዚህም ሽቶ ላይ ሴቶች አደራ። ሐዘናችንስ ምንድነው የሚመስለው? እንምጣ። ሁሉም ቦታ ነው ዛሬ ምንዳስ ሐዘን ማለት አላህን በጣም የምንቀርብበት እኮ ነው። አንተ ወዳጅን ሲወስድብህ ልብ የሚሰበርበት፣ አኼራን ይበልጥ የምናስታውስበት። ይኸው ከኔ ጋር እየተጫወተ ሄዳ አይደል አባቴ እናቴ ሄደችብኛ፣ ወንድሜ እህቴ ቤተሰቦች ሄዱብኛል፣ እኔም ነገ ሄዳለሁ ብለን ይበልጥ ምን የምንሆንበት ነው። ወደ አላህ የምንቃረብበት ወቅት ነበር። በጣም በሚያሳዝን መልኩ አብዛኛው ሴቶች የተመለከትኩት ነው ማለት የሐዘን ሰዓት ላይ ሰው ሲሞትባቸው እናት አባት ሲሞቱ በሐዘን ላይ በጣም እንትሉና ሰላት ያመልጣቸዋል። በለቅሶ ብቻ በቃ ሰላት
በጣም የሚያሳፍረው ደግሞ ወንድሞቻችን አሉ። ሌሎች እምነት ተከታዮች ጎረቤት ነን ብለው ሐዘን ለመካፈል ቀብር ሲመጡ ሰላት እስኪሰገድ በር ላይ ከመስጊዱ በር ላይ ይቆማሉ ስለማይሰግዱ። አባቱ ሞቶበት እናቱ ሞቶበት ቤተሰቡ ሞቶበት እንደሌላው ውጪ ላይ አጣብሮ የሚቀመጥም አለ ያየናቸው። ይሄ ያሳፍራል። አባቱ ሞቶ ገብተህ ዱዓ አታደርግለትም? ሰላተል ጀናዛ አሰግድለትም? ዱዓ አታደርግለትም? እናቱ ሞታ አጣምረ ይሄ መች ነው ታዲያ የምንመለሰው? ታዲያ ሌሎችን አርአያ አድርገን ስንይዝ ሙሉ ለሙሉ ከዲናችን እንወጣለን፣ ቂብላ ይጠፋናል። ሐዘን ሲመጣ እንደ ኢስላም እዝነት አልተከለከለም፣ እንባ ማውረድ አልተከለከለም። ነብዩ አዝነዋል፣ አልቅሰዋል። የልጃቸው ልጅ የዘይነብ ልጅ ሲሞት አልቅሰዋል። ልጃቸው ኢብራሂም ሲሞት አዝነዋል። ነገር ግን ድንበር አላለፉም። ለይሰ ሚና መን ለጠመ الخدود وشق الجيوب ودع بدعوى الجاهلية ከኛ አይደለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ጉንጩን እንደሚዋጭት ልብሱን ደግሞ ያንገቱ መግቢያ ማለት ነው። وشق الجيوب ማለት ያንገት ማስገቢያው እንደዚህ ቅድድ የሚያደርግ አለ አይደል? ይሁን ሞቶ ሲባል ሆስፒታል ላይ ቅድድ ከንትን ጋር መላተም በእስላም የለም። የጃሂልያ አጠራር የሚጣራ አንዳንድ ሰው ለአንተ እኮ አይገባህም ነበር ይላል። አላህ ወስኖታል። አላህ ወስኖ ለአንተ ልከለከለው ላ ሲሞቱባቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም መጥፎ ቃል ከናንተ እንዳይወጣ መላእክቶች አሚን ይላሉ አሉ። ይልቁንም ዱዓ አድርጉ ነው አላህ የተሻለ እንዲተካላችሁ እንደዚሁም እንዳውን እንዲለግሳችሁ። አቡ ሰለማ ሲሞት ኡሙ ሰለማ ነብዩ ይሄን አሏት። እንደው ከአቡ ሰለማስ የተሻለ ማን አለ ብላ የነብዩ ትእዛዝ ነው ብላ ዱዓ አደረገች። ምን አለች? አዎ ከሱ የተሻለ አላህ ተካለኝ። ማንን? ረሱልን ዐለይሂ ሰላቱ ወሰላም። ስለዚህ ሐዘን ሲመጣ ዛሬ ሐዘኑ ፉክክር ነው። የኛ ሐዘን ከንትን ይበልጣል። ድግሱ ምኑ ሲታይ ሐዘን ላይ ያስፈራል። ፉክክር ሁሉም ነገር ሐዘን ላይ አንዳንድ ቦታ ካሜራም ተጀመረ። የት እየሄድን ነው? አቅጣጫችን እየሳትን ነው። ያ ሰዓት አኺራን የምናስተውስበት ነው። ከአላህ ጋር የምንቀረብበት ነው። ሞት የሚባለው ጣጣ ዛሬ በእያንዳንዳችን ቤት ላይ ማንኳኳቱ ማይቀር ነው። ሞቱል ፈጃ፣ ይሄ ድንገተኛ ሞት እኮ በቃ በየቦታው እያየን ነው። ማታ አብረን ማኪያቶ ስንጠጣ ነበር ትላለህ ከወንድም ጋር ሞተ ሲባል። ማታ እኮ አብረን ዳዕዋ ነበርን፣ ቻይና ደርሰን መጥተናል፣ ዱባይ ነበርን፣ ትምህርት ቤት አብረን ደርሰን መጥተን እንዴ አረቤት አስገብቼው ነው የመጣው ትላለህ። አዎ አጀል ከደረሰ ንቅንቅ የለም። እርጉዝ ናት እስክትወልድ እንጠብቃት አይልም። ወጣት ነው ቆይ ትንሽ ይጨርስ አይልም። የአገር ሽማግሌ ነው እሱን እንጠብቀው አይልም። ትላንትን ያገባው ጫጉላውን አልጨረሰም፣ ትላንት ነው እናት አባቱን የቀበረው ለሱ አስተያየት እናድርግለት አይልም። اذا جاء اجلهم لا يستأخرون ساعة ولا يستقدمون። ሰዓቲቷ ከመጣ የሞት ጊዜው ቀጠሮ ከደረሰ አንድ ሰዓት ወደፊት ወደ ኋላ የለም፣ በዛው ሰዓት ትሄዳለህ። ስለዚህ ሐዘናችን ጭምር አደብና ሲሰው ነው። ወጣቶች እንዳትከፉ። ረሱል አለይሂ ሰላቱ ወሰላም የተውት ነገር ስለሌለ ማለት ነው። የፀጉር አቆራረጣችን አንድ ወንድም አወሊያ ላይ ጀናዛ የሚያጥብ ወጣት ልጅ ነው፣ አዲስ ልጅ። አራ ኡስታዝ አለ፣ አቤት ሰዎች ምከሩልን፣ ጀናዛ ሊታጠብ ሲመጣ እንደነግጣለን። ከዚህ ጋር ፀጉር ወፍኖ እዚህ ጋር ባዶ ነው፣ እንደው ስናጥቡላ እንፈራ እንደነግጣለን። እንደው እንደ እስላም አደብ ቢኖር እነዚህ ወጣቶቻችን አቆራረጣቸውን ቢያሳምሩ። አዎ ፀጉር ማሳደግ በእስላም አልተከለከለም። ካሳደጉ ሙሉውን ነው፣ ከቆረጡ ሙሉውን ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ነሃ አኒል ቀዛኢ። ቀዛዕ የሚባለው ግማሹን ቆርጦ ግማሹ ይተዋል። በተለይ ሕፃን ልጆች ላይ ይደረጋል። ግማሽ ይቆረጣል፣ ግማሽ ይተዋል። ይህንን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ወጣትና አንተ እኮ ለሰዎች አርያ እንጂ የሰዎች ተከታይ መሆን የለብህም። የአውሮፓዎች ተከታይ መሆን የለብህም። አንተ አርያ ነህ፣ የነብዩ ኡማ ነህ፣ የረሱል ዐለይሂ ሰላቱ ወሰላም ኡመት ነህ። የነብዩን መንገድ ያዝ። ወጣት ለሰዎች አርያ ነው መሆን ያለብህ። እስልምና ለአንተ መከበሪያህ ነው፣ ኩራትህ ነው። ወላሂ ኢስላም ለአንተ ኩራትህ ነው፣ መከበሪያህ ነው። በኢስላም መመሪያ ላይ ስትኖር ወንድሜ ሱብሃንአላህ ምን ያህል ደስታ ውስጥ ነው ያለው። መስጊድህን ስታሳምረው እኮ መስጊድ የሚያምረው እኮ ባንተ ነው። ይህ መስጊድ የፈለገ ጌጣጌጥ የቀለም አይነት ቢቀባ ሰጋጅ ከሌለው ያምራል? አያምርም።
ልክ እንደዛው አንተ መስጊድ ካልገባህ አታምርም። ያንተ ውበት መገለጫ መስጊድ ነው። የመስጊድ ውበት ደግሞ አንተ ነህ። ስለዚህ ወጣቶች በተለይ መስጊድ ላይ ያለህን ግንኙነትህን አሳምር፣ አጠናክር፣ አቆራረጥህን ሁሉን ነገር አስተካክል አደራዬ ነው። አንድ የአውሮፓ ወጣት ታዳጊ ልጅ ነው። ያው ልጆቻችን ኬጂ ሲመረቁ ምን ሲሉ ምን ጠይቃቸው ጥያቄ አለ አይደል? ምን መሆን ትፈልጋለህ? ምን መሆን ትፈልጋለህ ብለን ጥያቄ እንጠይቃለና እኔ ዶክተሬት ይላሉ ልጆቻችን ሲመረቁ፣ እኔ ኢንጂነር፣ አንዳንዱም ደግሞ እኔ ዳኢ ሆናለሁ። የተለያየ አይደል? አውሮፓ ላይ አንድች መምህር አንድን ታዳጊ ምን መሆን ትፈልጋላችሁ ብላ እሱ ጋር ደረሰች። ይህ ታዳጊ ሰሃባ አላት። ሰሃባ? አዎ። ግራ ገባት። ቃሉን ስትፈልገው ሰሃባ የሚለው ማን ነው ሰሃባ? እናቴን ጠይቂያት እሷ ታብራራልሻለች። እናትየው ጋር ደወለችላት። አሄ በስልክ የሚሆን አይደለም፣ ቁጭ ብለን ሻይ ቡና እያለን የምናወራው ነው። እናትየው መጣች። ሰሃባ ማን ነው? ስለ ሰሃባ ታሪክ ምንድን ነው? በደንብ መግለጽ ጀመረች። በደንብ ማስተማር ጀመረች። ያን ድንቅ ትውልድ፣ ያን የነቢዩ ዓለይሂ ሰላቱ ወሰላም ደረሳዎች፣ ያ ምርጥ ዘመን የተባሉት እነዛ ውቦቹን በደንብ አርጋ አስተማረቻት። እቺ መምህር እስልምና ውስጧ ተማረከና ኢስላምን ተቀበለች። ከዛ በኋላ ደውላ ምን አለች? ባለቤቴንም አስረጅልኝ አለቻት። ባለቤትሽን ደግሞ ባለቤቴ ያስረዳዋል አለች። አያቸው አይደል? ባለቤትሽን ባለቤቴ ነው። ወንድን ያው ወንድ አብረህ ስትቀመጥ ሴትን እንዲህ ግልጽ ነው አይደል? ባለቤትህን ባለቤቴን ባለቤትሻል። ባሏን መጣ አስረዳ። በዚህ ልጅ ምክንያት ሙሉ ቤተሰብ ኢስላምን ተቀበለ። ልጆቻችንን ሞዴል ስናስይዛቸው የሰሃቦችን ፍቅር ዛሬ ይሄ ነው። አብዱላህ ኢብኑ መስዑድ ማን ነው? አብዱላህ ኢብኑ ዑመር ማን ነው? አብዱላህ ኢብኑ አባስ እንዲህ ያለን እህቶችህን ሚስትህን አይሻ እያልክ ሱመያ እያልክ የእነሱን ታሪክ ንገራቸው፣ እነሱን እንዲሆን እንዲመስሉ። ዛሬ ልጆቻችን ጠይቃ ስንት እግር ኳስ ተጫዋቾች ተነትኑልናል። ስንት እግር ኳስ ተጫዋች ማንም መሆን ትፈልጋለህ? ያው ሮላንዶ ይላል፣ ሜሲ ይላል። ለምን? ያሳየነው ያስተማርነው አብረን ቁጭ ብለን ያሳፈዝነው እሱን ነው። እስቲ ሰሃባ በለዋ። የሰሃባ ፍቅር ውስጡ እንዲገባ አድርጓ። ጀግና እንዲሆን ስነ ምግባር ያለው ትውልድ እንዲሆን ልፋ አባት ሰሃባ። ዛሬ ቂብላ ጠፍቶን ሌላው ነውራችን ምንድነው? የወላጆች ቀንን በአመት አንድ ቀን አረግ። የወላጅ ቀን ዛሬ የእናት ቀን ነው፣ ዛሬ የአባት ቀን ነው። ሙስሊሙ ተለፍቶበታል። ከእናቱ ጋር ከአባቱ ጋር ፎቶ ይነሳና ሰልፊ ይለቃል። ምንድነው? ዛሬ የወላጆች ቀን ነው። አባቴ ብሩህ ቀን ይሁንልህ። አው ለአባት ብሩህ ቀን ሁሌ ይሁን ሁሌ። ኢስላም ግን እንደ አውሮፓ በአመት አንድ አልሰጣቸው። እናት ሁሌም ቀኗ ነው። አባት ሁሌም ቀኑ ነው። አንድም ሰዓት ሐቁን እንድታጓድልበት አላህ አልፈቀደም። አንድም ሰዓት የእናትን ሐቅ እንድታጓድል አላህ አልፈቀደም። ሁሌም ቀናቸው ነው። አላህ ከራሱ ሐቅ ቀጥሎ ከባድ ሐቅ ብሎ በቁርአን ያስቀመጠው ብዙ ቦታ ላይ የእናት የአባት ሐቅ ነው። ሱረቱ ኢስራ ላይ አላህ ምን አለ? ወቀዳ ረቡከ አላ ተዕቡዱ ኢላ ኢያህ። ጌታ አላህ ወሰነ ከሱ ውጭ ሌላ አምላክ እንደሌለ። አዎ አምላክ አላህ ብቻ ነው። ልትገዛው የሚገባው አላህን ብቻ ነው። ሱጁድ የምታደርገው ለአላህ ነው። እርድ የምታርደው ለአላህ ነው። ስትቸገር የምትማጸነው አላህን ነው። ከአላህ ውጭ ማንም የለም። አንተ ተጨንቀህ መከራ ላይ ወድቀህ ሊያወጣህ የሚችለው ከዛ ችግር ያንተን ፈረጃን ሊያመጣል የሚችለው ፈጥኖ ደራሽ ከአላህ ውጭ ማንም የለም። ማንም። ዛሬ ነጋዴው ቂብላ ጠፍቶበታል። አንዳንዴ ይጋረዳል። አንዳንድ ቦታ ላይ ነጋዴ ቻይና መሄድም ዱባይ መሄድም እቃ ሊያመጣ ሲል ያን የጋረደውን ያማክራል። የጋረደው ገብቷቸዋል። ጠንቋይ እንደ እስላም ጠንቋይ ነው ምንለው። ምን ላምጣ ብሎ ያማክረዋል። እንደ ሸህ አድርገው ይስታል። ያው ማንም ሰው ሀገራችን ላይ ጠንቋይ ቤት ነው የሚሄደው የሚል የለም። ይሄን ያሱ ጠንቋይ ቤት ብሎ የሚናገር የለም። አባባ ጋር ሹሆቹ ጋር ወልዩ ጋር ስም ነው የሚቀየረው፣ ግን ጠንቋይ ነው። ከአላህ ውጭ አለ
የሚሞግት ነገ እንዲህ ነው ያለ የስንቱን ትዳር አፈረሱት። ባለሽ እንዲህ ነው ይላታል፣ ቤቷ ሰላም እንዳይመጣ። እናትም ልትድር ስትሄድ እዛ ሄዳ ትጠይቃለች፣ አባትም ይጠይቃል። እሳትና ጭድ ናቸው አይግባቡም ይላል። የመጣላትን ትዳር በዚህ ጠንቋይ ይፈርሳል። ነጋዴውም ዛሬ የሚያመጣውን ዕቃ ጭምር ምን ያውቁና ሐታ እሱ አይደል ነብዩ ሰለላሁ ዐለይሂ ወሰለም ሰሃቦችን እኮ ምክር ሰጥቷቸው ስለ እርሻ ስለ እንደዚህ እንዲህ ብታረጉታል ምን ሆነ እንዲህ እኮ ብለውን እንዲያው እኔ እኮ የራሴን አስተያየት ነው በዱንያ ጉዳያችሁማ ራሳችሁ ታውቃላችሁ አሉ። ጠንቋዩ ካንተ የበለጠ ሊያቅ ነው? ምን ሊያቅ? አንተስ የምታማክረው ምን አይነት ውድቀት ላይ ያለ ነው? መንገዳችን ስንስት። ስለዚህ በእስላም አላህ የእናት የአባትን ሐቅ ከባድ አደረገው። አላ ተዕቡዱ ኢላ ኢያህ እሱን እንጂ ሌላ እንዳትገዙ። ወቢልዋሊደይን ኢሕሳና ሰውንም በወላጆቹ ላይ መልካም እንዲውል አደራል ነው። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ ምናልባት አንተ ዘንድ አንዳቸው ወይ ሁለታቸው እድሜያቸው ሄደዋል። ያዟት፣ እድሜያቸው ሄዶ አርጅተው ምናልባት የሚናገሩት ቃላት የሚጠፋቸው ሰዓት ሊሆን ይችላል። ወጣት ሆኖ አላለም። ወጣት ሊገባው ሊረዳ ይችላል። ጎልማሳ ሆኖ ሊረዳ ይችላል። እድሜ ሲሄድ ግን የእናት አባት እንደ ሕፃን ሊያረጋቸው ይችላል። ያ ሰዓት አላህ ሐቃቸው ከባድ ነው አለ። ኢማ የብሉገና ዐንደከ አልኪበረ አሐዱሁማ አው ኪላሁማ ፈላ ተቁል ለሁማ ኡፍን ኡፍ እንዳትላቸው። ቁርአን ላይ የተጠቀሰው ትልቁ ስድብ ኡፍ። ዛሬማ ኡፍ ብልማ እናቴን እኔ ሷሊህ ነኝ አይደል? ኡፍ ብል ሷሊህ ነኝ አላህ ሌላ ነገር። አንቺ ከረፈፍ እያለ የሚሳደብ አለ። ዲግሪ ተሸክመዋል፣ ዶክትሬት ይዘዋል፣ ስነ ምግባር ነገር የሌለው ዲን የሌለው ግን እናት አባቱን የሚገርፍ የሚያስር ከቤት የሚያባርር ዘርበል ህይወቴን አበላሻቸው የራሳችሁን ሀያት ኑሩ ብሎ የሚያደርግ ስንት ባለጌ አለ። እናት አባት እናት እኮ ሁሌም ልብ በሉ እናት ሁሌ ከሷ በላይ እንድትሆን የምትመኝ ከእናቶች እናት ሁሌ ከሷ በላይ መኪናም ከሷ በላይ ቤትም ከሷ በላይ እድሜህም ከሷ በላይ እንዲሆን የምትመኝ እናት ናት። በአንተ ላይ ደስታን የምትመኝ ማትመቀኝ እናት አባትህ ናቸው። የራስ ወንድም ጭምር ምናልባት ቀልቡ ላይ ሊመጣ ይችላል። እንዴት ሊል ይችላል? ልክ የዩሱፍ ወንድሞች አለይሂ ሰላም እንደተመቀኙት እናት አባትስ በጭራሽ። ሐቃቸውን አላህ ከበደው። ፈላ ተቁል ለሁማ ኡፊን ወላ ተንሃርሁማ እንዳታመናጭቃቸው እንዳትገላምጣቸው። ወቁል ለሁማ ቀውለን ከሪማ ይልቁንም መልካም የሆነ ንግግር ተናገራቸው አለ አላህ። የወላጅ ቀን በኢስላም የሚባል ነገር የለም፣ ሁሌም ቀናቸው ነው። ስለዚህ አደብ እንያዝ። የወላጅ ቀን የሚባል የለም። አውሮፓ ላይ ፈረንሳይ ውስጥ አንድ ወንድም ከፈረንሳይ መጥቶ የነገረኝ ታሪክ ነው። እኔ አላየሁም፣ ግን የገጠመውን የነገረኝ ታሪክ ላካፍላችሁ። አንዲት ዜግነቷ ጭምር የሶማሌ ትውልድ ናት። እዛው ዜግነት ኑሯት ምትኖር ናት። እድሜዋ ይስለዋል። እናት ናት። ዛሬ አንድ ወጣት ይመጣል፣ እናቱን ይንከባከባል። ነገም ሌላኛዋ ትመጣለች፣ ትንከባከባለች። በየቀኑ እየተቀያየሩ እናታቸውን ይንከባከባሉ። አንዲት እቺ ፈረንሳይ ዜግነት ያላት አውሮፓዊ ሴት ትመለከታለች። በየጊዜው ሲመጡ ሲወጡ ሲሉ መጣችና ለዚች እናት እድሜዋ ላይ ሄደ እናት እነዚህ በየቀኑ የሚመጡት ማን ናቸው? ልጆቼ ናቸው። ልጆችሽ? ስራ የላቸውም እንዴ አለች። ስራ የላቸውም ያንቺ እንደዚህ የሚንከባከቡት? አይ አላህ በዚህ ሰዓት ሐቄን አከበደው። የእናት ሐቅ በቁርአን የከበደ ነው፣ የአባት ሐቅ የከበደ ነው። ስለዚህ እንዲንከባከቡኝ አላህን ያዘዛቸው። ለዛ ነው የኢስላም ትእዛዝ ነው ብላ በተረጋጋ መንፈስ ነገረቻት። እቺ ወጣት በጣም ተገረመች። ለምን በእነሱ ምንድነው ልክ ሀገራችን አረጋውያን ማጎሪያ እንደሚባለው የዓመት ይከፍልና እናትና አባቱን እዛ ያስቀምጣል። በቃኛ ላይፋችን ንቅጭ ነው። በዓመት አንድ ቀን እንዳልኳችሁ ግን የወላጅ ቀን የሚለው ላይ እናት አባቱ ጋር ያሳልፋል። የወላጅ ቀን የሚባል ሌላ ቀን አያውቃቸው። እንደዚህ ነው እንዲያለች። አዎ ልጇን መስጊድ ላከችው ይባላል። መስጊድ ውስጥ ገባ። ኢማሙ ምንድነው? እናቴ ናት የላከችኝ። እናት አዎ ለምን? አይ እንድማር። የት ናት? በር ላይ እየጠበቀችኝ ነው ጨርሼ እስክወጣ አለ። ወጥቶ ሼኽየው አናገሯት። ለምንድን ነው የላክሽው? ጎረቤቴን ተመልክቻለሁ፣ የእስልምና አስተምሮ የቁርአን አስተምሮ መሆኑ ነግራኛለች። ስለዚህ ልጄ ነገ እርጅና ይዞኝ አርጅቼ እድሜ ሄዶ አውጥቶ እንዲጥለኝ ስለማልፈልግ የእናንተን አስተምሮ ተምሮ እንዲያድግ እፈልጋለሁ። መልካሙን ከኛ ይወስዱታል፣ እኛ ደግሞ ከነሱ መጥፎን እየወሰድን ነው።
አሁን ዋግምት ሲባል እንደ ኢስላም ጥሩ እንትን ነው አይደል? ዋግምት አንድ ስፖርተኛን ምን አየው እንዴ ምንድነው ቴኒስ ነው የምትሉት ሲጫወት ጎንበስ ሲል ጀርባው ላይ ዋግምት የተሰራለት የተገጠመለት ጥሩ ነገር ይወስዱታል፣ መጥፎ ለኛ ያሸክሙናል፣ መጥፎ ለኛ ይሰጡናል። ያ መጥፎ ደግሞ እኛ ማሻአላ ሰለጠንን አደግን ብለን የነሱ መጥፎ ነገር በአጠቃላይ እንደ ዘመናዊ እየኖርበት ነው። ቁድወቱና አርአያችን ማን ነው? አዎ እንዳልኳችሁ ዛሬ የወደደን ያበደ አንድ ነው እንደሚባለው ወደ ወጣቶች ወደ እግር ኳሱ ልመለስ። ማንን ነው የምወደው? የማን ክለብ ደጋፊ ነኝ? የማን ክለብ ደጋፊ ነኝ? ሙአዚናችን ሰዓቱን ደርሶ ጠብቆ ሐየ ዐለ ሶላህ ሐየ ዐለል ፈላህ ኑ ወደ መድህን ኑ ወደ ሰላት ብሎ ጥሪ ሲያደርግ እዛ ማንቼ አርሴ ሲባል የሆነ ነገር ብሎ ጥሪ እግር ኳስ ጨዋታ አለ ብሎ ማስታወቂያ ተለጥፎ እዛም ጥሪ ሲያደርግልህ የቱን ጥሪ ተቀበልከው? ወጣቶች ወላሂ ለኛ ጥቅም ብሎ የሚጠራን ሙአዚን ብቻ ነው። ሰው ለሆነ ጉዳይ ለጥቅሙ ሊፈልግ ይችላል። ለኛ ጥቅም የሚጠራን ሁሌ ማን ነው? ሙአዚኑ ነው። ኑ ወደ ሰላት ይላል፣ ያስታውሳል። ተኝተም ማይኩን ከፍቶ ሐየ ዐለ ሶላህ ይጣራል፣ ኑ ወደ ሰላት። ሐየ ዐለል ፈላህ ኑ ወደ መድህን። አዎ የምትድንበት ቦታ መድህን ያለው መስጊድ ነው፣ ኑ ብሎ ይጣራል ሙአዚኑ። ኳሱም እዛ ጋር ይጠራናል። ለየትኛው ነው ቅድሚያ የሰጠ ነው? ወንድሜ ኳስ ባለበት ሰዓት ላይ ሰላት ደርሶ አንተ ኳሱን አስበልጠህ ሰላቱ ካመለጠ ያ ቀን የተሰገደው ሰላት የውመል ቂያማ ካልሆነ በስተቀር መቼም ተመልሶ አይመጣም። ይሄንን እንስማ ነው። አሁን ምን ልንሰግድ እየተዘጋጀን ነው? ዙሁር ነው አይደል? አላህ ያደርሰን። ይሄን ዙሁር ሰላት አላህ አድርሶ ስንሰግደው ውጤቱን የምናገኘው መቼ ነው? ነገ የውመል ቂያማ ብቻ ነው። መቼም ተመልሶ አይመጣም። አንተ ኳስ ዜና ትሰማለህ፣ ውጤት ምንም ከጓድ የሆነ ነገር ታያለህ። ቅጂውን እንደው በግልጽ ቅጂውን ታየዋለህ። ኳስ ሰላት ግን ቅጂ የሚባል የለውም። በቃ አለቀ። አስር ነበር አመለጠ፣ መግሪብ ደረሰ። አዎ ቤተሰብ ንብረቱ እንደወደመ ይቁጠረው አሉ ነብዩ ሰለላሁ ዐለይሂ ወሰለም። የአስር ሰላትን እየታወቀ ያሳለፈ ስራው ይበላሽበታል የሚል ሐዲስ አለ። የአስር ሰላት ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። የኛ ደግሞ እኮ የሚያሳዝነው ለመስጊድ ቀደም ብለን ቀብልያውን ከመድረሱ በፊት አዛን ከማሉ በፊት ለመግባት ይከብደናል። ምናልባት ጠንካራ አባቶች ናቸው፣ ልባቸው የወጣት የሆኑ አባቶች አሉ። ቀደም ብለው ገብተው ዚክር ያደርጋሉ፣ ይሰግዳሉ። ከሰላት በኋላውም ባዕድያውን ሰግደው ዱዓ አድርገው ምን ብለው ይወጣሉ። እኛ ይቃም ሲል በቃ ማሻአላህ እንሮጣለን፣ ይቃም ሲል ከዛም ቶሎ ብለን እንወጣለን። እዛስ ቤት ኳስ ያለበትስ ቀደም ብለን እንገባለን፣ ትንታኔ እንሰጣለን ስለ ሳምንቱ። ካለቀ በኋላ ደግሞ ሸርህ እናደርጋለን፣ እናብራራለን። አይደል? ይሄ አይደል? እኔ ሰላታችን ለምን እንጫወትበታለን? አንድ ያለን ሀብት ሰላት ናት። ወላሂ ዛሬ በየዩኒቨርሲቲ ሲከለከል፣ በየትምህርት ቤቱ ሲከለከል ለወንድሞቻችን ድምፅ መሆን ተገቢ ነው፣ አስፈላጊ ነው። ግን እኛ ደግሞ እንጠብቀው፣ ይሄ ሰላት ማለት ቀልድ አይደለም፣ ሐያታችን ነው፣ ህይወታችን ነው፣ አጥንት ደምህ ነው። በሰላት ላይ ድርድር የለም። ሰማሁና ለምን ያው ሰዓት እየመጣህ አጀልህ ከደረሰ ጥሩ ቦታ እየመጣህ ነው። በኋላ ደርሳለሁ ብለህ ኳሱ ላይ ከሆንክም እዛው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ምን አሉን? የሰው ልጅ በሞተበት ሁኔታ ይቀሰቀሳል። ዩብዓሱ ኩሉ አብድን አላ ማ ማተ ዐለይሂ ረዋሁ ሙስሊም። ሁሉም የአላህ ባሪያ በሞተበት ሀል ከመቃብሩ ይነሳል። ማን ነው እሱ ኳስ ላይ ፈጦ መነሳት የሚፈልግ አለ ከማዕከላችን? ኸምር እየጠጣ መነሳት የሚፈልግ አለ ከማዕከላችን? በፍላጎት ማንም የለም። ወላሂ ሁሉም ዱዓ እያረኩ እየሰገርኩ ብሎ ነው የሚመኘው። ኻቲማችን ነው ዱዓ የምናደርገው። እንኑሯ በምኞት አይደለም። ለይሰ ኢማኑ ቢተመኒ ወላ ቢተሐሊ። ኢማን እኮ በምኞት በማጋገጥ ምናምን አይደለም። ኢማን ማለት ልብ ላይ የተቀመጠው በአንደበት የገለጽከው በተግባር የተገበርከው ነው። ይሄ ነው ኢማን ማለት። ናም ስለዚህ ማንን ነው የወደድኩት? ነቢዩን ሰለላሁ ዐለይሂ ወሰለም ስንወድ ባህሪያችን በአጠቃላይ ይቀየራል። አንድ ቀን
عند عربي متى رسول صلى الله عليه وسلم سأل أن رجلا سأل نبي صلى الله عليه وسلم عن السائل عن اسم من ناقرت متى الساعة قيامة متى نوالات للنبي صلى الله عليه وسلم قال وماذا أعدرت لها من الزقاشت الله نصل قيامة متيقوان قال لا شيء من يلم بزو صلاة بزو انتن إليهم إلا أني أحب الله ورسوله صلى الله عليه وسلم نقر قنني الله أننا ملكتن يوم كمودو دتشي بزو نقر إليهم مالاتش فقال أنت مع من أحببته أنت كوددك وقارنا سبحان الله ما أنني وددنا راسات تنتيك رسولنا عليه الصلاة والسلام يا نبي صحابوች ደጋግ ሰዎችን ዑለማዎችን ወይስ አንድ ዘፋኝ ወይስ አንድ አርቲስት ወይስ አንድ የሆነ ተጫዋች ማንን ነው የወደድነው? ማንን ነው አሪያ አድርገን የምንከተለው? ዛሬ ከውዴታችንን እኮ እየተነቀስን እኮ ያሳየን ነው አይደል? ተነቅሶ ከሌን ስለመወደው ከሌን ይሄኛል ደረጃ ደርሰናል። ማንን ነው የምወደው? አላህን መልእክተኛውን አንተ ከወደድከው ጋር ነው አሉት። አነስ ምን ይላሉ? فما فرحنا بشيء فرحنا بقول النبي صلى الله عليه وسلم أنت مع من أحببته إنه بمنم نجر تدستنا لكم أنكم إندزي إند النبي صلى الله عليه وسلم نيجر بيونجي من يميلو أنت كودر كوغار ميلو أسجستني علو لمن فأنا أحب النبي صلى الله عليه وسلم وأبا بكر وعمر أنا نبي نود الله على أنس ناتوكو عمر نود الله وبكر نود الله وأرجو أن أكون معهم بحبي إياهم وإن لم أعمل بمثل أعمالهم أني النسون بموددي كالنسو قونالو من مصرعي درجة ينسون درجة بايدرسم أنس رسولنا عليه الصلاة والسلام كالجنة جمرو مدينة بقبو بساعة كونو سليم يعنس النات نبي خادم بلا ستا نبي سنكبا كبين بر أسرامت من مدفو بحري على يوباتشوم عندك نفبلون ياكم بلو يمسكر اللاتشو ينبي وديت ياقنيا دو ايرا قولت أنس أسجنكوت أسجستوت أنت كوددكو غارنو سيبال أنسن أسجستاتشو أنيس أنتس ما نودركو بلتون وندمي እቺ ዱንያ አጭር ሀያት ናት። በዚች አጭር ሀያት ሞዴል የምታደርገውን ሰው ጠንቅቀህ ወቅ። الكيس من دان نفسه وعمل لما بعد الموت ብልጥ ጮሌ ማለት አራዳ በሚገባን ቋንቋ አራዳ ማለት በእስልምና ሃንግ የሚሰራ አይደለም። አራዳ ማለት በእስልምና የሚያምታታ አይደለም። አራዳ ማለት በእስልምና ሰዎችን የሚያጭበረብር ሴት እንደዚህ ያለችንም እንደፈለኩ አታለልኩ ያችንም አታለልኩኝ የሆነ ነገር እንዲያረኩኝ ሚል አይደለም። እሱማ ሞኝ ነው፣ ቂል ነው፣ ሊታዘንለት የሚገባ ነው። የዚህ አይነት ሰው ብልጥ ማለት በእስልምና ከሞት በኋላ ላለው አገሩ ነፍሱን ተቆጣጥሮ ጠይቆ ምን ብሎ ለቀብር ቤቱ ስንቅ ያዘጋጀ ነው። ሞኝ ቂል ማለት ግን አሉ ነብዩ ሰለላሁ ዐለይሂ ወሰለም من أتبع نفسه هواها وتمنى على الله الأماني سميتون يتكتل بالله عليه كنت من يوت مين يالا سلاس سجد أي سجد زكاة وطاعة حج أدرقم لأن الله غفور رحيم يالا كنت من يوت الله هذا يروح روحنا شديد العقاب قطعة برتونو እቺ ምድር ዛሬ ምን ሰግድባት መስጊዳችን ሌላም ኸይር ቦታ ምን ሄድባት ምድር ሪካርድ ናት። ካሜራ ይቀርጸናል አይደል? ካሜራው ሚሞሪ ፉል ካለ የካሜራ ባለሙያዎች ፉል ካለ አለ እንዴ? የለም። ፉል ካለ ይዘጋል። ባትሪ ከጨረሰ ይዘጋል። ምድርስ ሚሞሪ ፉል የሚባል ነገር የላትም። ቻርጅ አለቀ የሚባል ነገር የላትም። ነገር ሪካርድ ናት። የሰገድንባት ቦታ ትመሰክራለች። አንድ ቀን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አባ ሁረይራ ምን ይላሉ? ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የውመኢዝን ቱሐዲሱ አኽባረሃ ምድር ያን ቀን ወሬዎቿን ዜናዎቿን ትናገራለች ታወጣለች አሉ። ثم قال أتدرون ما أخبارها የሷ ዜናዎቿን ታውቃላችሁ ወሬዎቿን አሉ። قالوا الله ورسوله أعلم اللهنا መልእክተኛው ያውቁ እንጂ እኛ አናውቅም። قال فإن أخبارها يسوى زيناوچوا أن تشهد على كل عبد أو أمة بما عمل على ظهرها بوندمونا بسيتم باريا بجربوا على يسروا النجر ممسكروا نو عملت تلالج كذا وكذا اندي في يوم كذا وكذا بزي كان بزي ساعت إن سرتهال فهذه أخبارها زيناوچوا هنا فمندنا نمسكر لنا خمر بيسروت نو زموت بيسروت نو ዳንስ ቤት ስሮጥ ነው። ዛሬ ኮንሰርት አለ ብዬ ምናምን ሙዚቃ ቤት ስሮጥ ነው ያዘችኝ ሪከርድ ያደረገችብኝ። ወይ ዛሬ ጁማ በጊዜ ልግባ መስጊድ ብዬ ስሮጥ፣
ወደ መስጊድ ስመላለስ፣ እናት አባቴን ስንከባከብ፣ ለደካማዎች ስንቀሳቀስ፣ ቀብር ምንጠራ አለ የሚመነጠር አለ ቀብር ጽዳት አለ ሲባል እዛ ሲሄድ ነው። በየትኛው ሐሌ ነው ምድር ለኔ የምትመሰክርልኝ? መስካሪ ናት። ያን ቀን አይቀርም። እቺ ምድር ምስክርነቷ ብቻ ሳይሆን ነገ የቂያማ ቀን ከቆምንበት ቦታ ንቅንቅ አንለ። ላ ተዙሉ ቀደመ ዓብድን ሐታ ዩስአለ አን ዑምሪሂ ፊማ አፍና። አንዴ አላህ ባሪያ ነገ የውመል ቂያማ ከቆመበት ቦታ ንቅንቅ አይልም ስለ ዕድሜው ቢጠየቅ እንጂ። ዕድሜ ጸጋ ነው መልካም ለሰራ። ኸይሩ ናስ ከሰው ሁሉ በላጭ ማለት አሉ የአላህ መልእክተኛ ዕድሜው ረዝሞ ስራው ያማረለት ነው። ሸሩ ናሲ የሰው ሁሉ መጥፎ ማለት ዕድሜው ረዝሞ ስራው የተበላሸበት ነው። 60 70 80 90 100 40 ሰጥቼህ ነበር ይላል አላህ። እንዴት ጨረስከው? ለእያንዳንዳችን ጥያቄ አለ። በምን አሳለፍከው? እንደው ቁርአን ላይ እንዴት ነኝ? ቁርአን ላይ በቀን ምን ያህል ከስ ቀራለሁ? እስቲ ራሳችን ፈትሽ። በቀን 30 ደቂቃ ሶብር አድርጌ እቀራለሁ። እሺ 30 ደቂቃ ረጅም ነው። 10 ደቂቃ ቁርአን ቀርቻለሁ። 10 ደቂቃ በየቀኑ ዚክር አድርጌያለሁ። ሰላት አለ ነብይ ያለው ራሳችን ጠይቅ። ቲክቶክ በቀን ስንት ሰዓት ያለው? ባለው ጥናት ቲክቶክ በቀን የሰው ልጅ 20 ጊዜ ከፍቶ ይዘጋል። 20 ጊዜ ማለት አንዴ ሲያይ በትንሹ ለ30 ደቂቃ ያህል ያን እየዘጋ ሲከፍት 20 ጊዜ ማለት በ30 ማለት ስንት ሰዓት? ለ10 ሰዓት አካባቢ ማለት ነው። ለቁርአን 1 ሰዓት ከብዶኛል፣ ለቁርአን 30 ደቂቃ ከብዶኛል። ማላ ያኒ ሆኖን ምትወዛወዘዋል ወደዚህ ሚለውን ግን አይኔ ፍጥጥ። ደግሞ እናንተ ቲክቶክ ጓደኛ ያውቃል። መጥፎ ነገር ሁሌ የምትመለከት ከሆነ ያንተ ምርጫ ስለሚያውቅ ይባላል ራሱ ነው የሚያመጣው አሉ። እንደዛ ነው ራሱን ያመጣል። ቁርአን ሁሌ የምታይ ከሆነ ቁርአን ይመጣል፣ ካዕባ ይመጣል፣ ጧፍ ሲደረግ ይመጣል፣ የመካ ኢማሞች ይመጣሉ፣ ቃሪዎች ይመጣሉ። ዘፋኛን የምታይ ከሆነ ዘፋኝና የሷን ተከታዮች በአጠቃላይ ደርድሮ ያመጣል። ሳይስ ምንድነው ማየው? የመጀመሪያው ጥያቄ ሳይ ምንድነው ማየው? ለምንድነው ለቁርአን 30 ደቂቃ ይከበደኝ? እንደው እንጠይቅ ራሳችን። ሁሌ ዝም ብሎ ገብቶ መውጣት ለምን ከበደኝ? ኢማኔ ምን ያህል ደረጃ ደርሷል? የአላህን መጽሐፍ ከማንበብ ያገደኝ ያዘኝ የተጫጫነኝ ነገር ምንድነው? ራሳችን ጠይቅ። ይሄ ሁሉ ምንድነው ከተባለ አራያ ያደረግነው ማንነው? ማንን እየተከተልነው? ማንነው ጓደኛ አድርጌ ያስኩት? ስለዚህም ስለ ዕድሜው ይጠየቃል አሉ። ወአን ዒልሚሂ ፊማ ፈዐለ ፊህ፣ ስለ እውቀት ይጠይቃል። እውቀት አለ፣ ምን ሰራህበት? ተገበርከው? አስተላለፍከው? ምን አረከው? ጥያቄ አለ። ወአን ማሊሂ፣ ስለ ገንዘቡ ይጠየቃል። ሚን አይነ እክተሰበሁ፣ ከየት ነው ያመጣው? መጀመሪያ ሶርሱ ምንጩ ከየት ነው? በሐላል ነው? አዎ ማሻአላህ። ወፊማ አንፈቀሁ፣ ወዴትስ ወሰድከው? አይ ሐራም ላይበት ዳታ ገዘው ዋይፋ ገዘው፣ ለአላህ መልስ ሰጣለን። እዚህ ገንዘብ ትጠየቃለህ። ሐራም ልታይበት ነው ዳታ ኢንተርኔት የገዛኸው? ሐራም ልታይበት ኢንተርኔት የገዛኸው ገንዘብ የአላህ ነው። አላህን የሰጠ በመልካም ነገር አውለው ነበር። ጥያቄ ያለው አያችሁ፣ በሐላል ያመጣው። በሐላል አምጥተህ በሐራም የምትወስደው ከሆነ ከባድ ነው። ስለዚህ ከየት አመጣኸው? ወዴት ወሰድከው? ሰደቃ ወጣህ? ጉድጓድዋ ምስኪኖችን ረዳ? ዑለማዎችን ዘየርክበት? ለመስጊድ ውበት ጠበክበት? ለመስጊድ ኻዲሞች የሆነ ነገር አደረክ? እንደው ለመስጊዱ ኺድማቸውን እንዲጨምሩ ምን አደረክ? ጥያቄው አለ። ወአን ሸባቢሂ ፊማ አብላ፣ ወጣትነትን በምን አበሰበስከው? ወጣቶች እናንተ የዲን ዘቦች ናችሁ። ወጣቶች ረድተውኛል ብለዋል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም። ዛሬ ግን ወጣቶቻችን የት ነው ያሉት? ስንት ወጣት ነው ኢማሙ ተፍሲር ሲሰጥ መስጊዱ ላይ ቁጭ ብሎ የሚከታተለው? ሲራ ሲያስተምሩ የሚከታተለው? ፊቅሁን ሲያስተምሩ አቂዳውን ሲያስተምሩ ቁጭ ብሎ የሚከታተለው ስንት ወጣት ነው? ወጣቶች እንደው ይሄ በቲክቶክ የሚተላለፈው፣ በዩቲዩብ የሚተላለፈው፣ በፌስቡክ የሚተላለፈው እኮ ለእናንተ እኮ አይደለም፣ እዚህ ላሉት እኮ አይደለም። ሩቅ ሀገር ሆነው እንደው ምንም መውጣት ወደ መስጊድ መውጣት የማይችሉ ቤት ውስጥ ተቀጥረው የሚሰሩ እህቶች ወንድሞች አሉ። እንደው ስለ ዲናቸው ትንሽ እንዲያውቁ እነሱም እንዲማማሩ እንዲያውቁ በመነየት እንጂ እንደዚህ ላይቭ የሚለቀቀው ምን የሚባለው መስጊድ ውስጡን ያለን የሚመስል ዒልም እኮ የለም። ይሄን ወቅ አሁን ያለው ምንድነው? በሽታው አላህ ይጠብቀን። በኋላ በዩቲዩብ አገኘዋለሁ ይላል።
በኋላ በቲክቶክ አገኘዋለሁ። እንዴት ትላለህ አንተ? ላይ መስጊድ ውስጥ ኡስታዙ መጥቶ ተፍሲር አለ ምን አለ እየተባለ እየተሰጠ እንዴት እንደዛ ትሆናለህ? ለምን ከተባለ መስጊድ ውስጥ ያለው ዒልምና በሶሻል ሚዲያ የምታገኘው አንድ አይደለም። የአላህ መልእክተኛ ረሱል ዓለይሂ ሰላቱ ወሰላም አሉ መጅተማ ቀውሙን ፊ በይት ሚን ቡዩቲላህ የትሉነ ኪታበላህ ወየተዳረሱነሁ በይነሁም ኢላ ነዘለት ዓለይሂም ሰኪና። ሰዎች በአላህ ቤቶች ላይ አንደኛው ቤት ላይ አይሰባሰቡም። ተሰባስበው የእሱን ትምህርት የሚማማሩ ቁርአኑን የሚያነቡ ስለ ቁርአን የሚነጋገሩ ስለ ኢስላም የሚነጋገሩ ከሆነ ኢላ ነዘለት ዓለይሂም ሰኪና፣ በእነሱ ላይ ሰኪና ታውቃላችሁ፣ መረጋጋት ዛሬ የለም፣ ጠፋ። ለምን ደስታ ራቀኝ? ደስታ ለምን ራቀኝ? ራሴን ጠይቄያለሁ። ደስታ ርቆናል እኮ ዛሬ። ፎቁ አለ፣ የመኪና አይነት አለ፣ ቤት አይነት አለ፣ ማሻአላህ። ደስታ ግን የለም። ለምን ራቀኝ? ከአላህ ራኩኛ፣ ከአላህ ራኩኝ፣ ከአላህ ቤት ራኩኝ። ደስታ እንዴት ይምጣ? ዛሬ አውሮፓዎች አይታችኋል፣ ቅንጦት የሚባል አመጋገቡን ዱባይ ራቱ የሚበላ ምሳውን ሌላ ሀገር የሚበላ ቅንጦት ያለ የገንዘብ አይነት ያለው ደስታ ርቆት ሰኪና ርቆት የደስታ አይነት ለማግኘት ኸምር ጠጣ፣ ግብረ ሰዶም ሰራ፣ ረሱልን ዘለፈ፣ ሰደበ፣ ሙስሊሙ ላይ በላ አመጣ፣ ብዙ ነገር አደረገ። መጨረሻ ግን የደስታ ጥግ ብሎ ሄደው ምንድነው? መርዝ መጠጣት ሆነ፣ ኤሌክትሪክ መጨበጥ ሆነ፣ ራሱን አንቆ መግደል ሆነ፣ በስለት መውጋት ሆነ፣ ጥልቅ ባህር ላይ ራሱን መክተት። ምን ፈልጎ? ደስታ ፈልጎ። አላህ ምን አለ? አላ ቢዚክሪላህ ተጥመኢኑል ቁሉብ። አዋጅ ንቁ! አላህን በማውሳት ልቦናዎች ይረጋጋሉ። ደስታ ፈልገሃል? ወላሂ ወደ አላህ ቤት ቅረብ። ቀደም ብለህ መስጊድ ግባ፣ አዝካር አድርግ፣ ዚክር አድርግ፣ ቁርአን ቅራ፣ ዱዓ አብዛ። ደስታ ይመጣል። ደስታ ዝም ብሎ በገንዘብ ምናምን ይገኝ አይደለም። አላህ ልቦች ላይ የሚጥለው፣ ሰዎች ልቦች ላይ የሚጥለው ነው። ኢላ ነዘለት ዓለይሂም ሰኪና፣ አላህ በሰዎች ልብ ላይ ሰኪና መረጋጋትን፣ ወሐፈትሁሙል መላኢከቱ፣ መላእክቶችም ይከቧቸዋል። አንተ ዱንያ ላይ አንድ ታዋቂ ሰው ከበበህ፣ አጀበህ፣ በጠቅላይ ሚኒስትሩ ተጠራህ፣ በሆነ ባለስልጣን ተጠራህ ስትባል ዱንያ ላይ ሰው የሚሰማው ደስታ ምን? መላእክቶች ወንጀል የሌለባቸው አላህ የወደዳቸው አላህ ያከበራቸው የአላህን ትእዛዝ የሚፈጽሙት ይከቧል። ስራህን ወደው ወገሽየቱም ረሕማ፣ የአላህ እዝነት ይሸፍናል። እዝነቱ ነው። ወዘከረሁሙላህ ፊመን ዒንደህ፣ አላህ እርሱ ዘንድ ካሉት መላእክቶች ዘንድ ያወሳቸዋል። አላህ ዘንድ መወሳት። ወፊ ሪዋያ፣ በሌላ ዘገባ ምን ይላል ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ፣ ቡኻሪ ሙስሊም በዘገቡት ላይ ፈኡሽሂዱኩም፣ እናንተ መስካሪዎች ናችሁ ይላቸዋል። ማንን? መላእክቶችን። አኒ ቀድ ገፈርቱ ለሁም፣ እኔ እነዚህም ባሪያዎቼን ስለ እኔ ለመነጋገር የተሰባሰቡትን፣ እኔን ለመዘከር እኔን ለማስታወስ የመጡትን፣ ቁርአን ለመቅራት ዳዕዋ ለማዳመጥ በኸይር ነገር ላይ የተሰባሰቡትን አኒ ቀድ ገፈርቱ ለሁም፣ እኔ ወንጀላቸውን ምሬያቸዋለሁ ሲል አንደኛው መላኢካ ምን ይላል? ያ አላህ እከሌ የሚባለው ሰው እኮ የሆነ ሐጃ ነበረው የመጣው ዳዕዋ ሊያዳምጥ ዚክር ሊያረግ ቁርአን ሊቀራ አይደለም ይላል። እና የሆነ ጉዳይ የሆነ ሰው ፈልጎ በዚሁ መስጊድ አገኘዋለሁ ብሎ የመጣ ነው ይላል። አላህ ምን ይላል? እሱም ቢሆን የኔ መግፊራ ያገኘዋል ከመልካም የተቀመጠ እድለ ቢስ አይሆንም። አዎ መስጊድ የእድለኞች መገኛ ነው። መስጊድ የመልካም ነገሮች መፍለቂያ ነው። ዛሬ በየቦታው ሰው መስጊድ እንዳይሰራ ሲከለክል፣ መስጊድ ሲያፈርሱ ይሄን አላወቁትም። ሀገራችን ትልቅ ደረጃ ለመድረስ ስነ ምግባር ያላት ትውልድ ያስፈልጋታል። ስነ ምግባር ያለው ትውልድ ደግሞ የት ነው ያለው ከተባለ የአላህ ቤት ነው፣ አላህን የሚገዛ። ዛሬ አክሱም ላይ እንዳልኳችሁ መስጊዱ ርቋቸዋል። በተለያየ ቦታ ላይ ማንሰማዎቸውም ይኖራሉ፣ በደል የሚደርስባቸው። እነዚህ ሰዎች የሀገር ጠላት ስለሆኑ ናቸው። የአላህ ቤት እኛ በየትኛውም ቦታ ቤታችን ነው። ምድር የማን ናት? የአላህ ናት። ምድር የአላህ ናት። አንድ ሙስሊም የትም ቦታ ቢደርስ ሰላቱን ይሰግዳል፣ ንጹህ ተደርገለኛለች ብለዋል ነቢዩ ሰለላሁ ዐለይሂ ወሰለም። መስጊዶችን ማብዛት መስራት አቅም ያላችሁ ሰዎች እናንተ ላይ ግዴታ ነው። ሰዓት ሄዷል። ስንት ደቂቃ አለኝ ሼኽ? አለቀ? መርሐባ አለቀ ተብያለሁ። ማጠናቀቂያውን አድርጌ ልዝጋው። መርሐባ ረሱልን ዓለይሂ ሰላቱ ወሰላም ስንከተል የእሳቸው ወዳጅ ስንሆን አንደኛ አዛኝ እንሆናለን። እዝነት የሚባለውን ውስጣችን ይገባል። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊስ ሰማ። ረሱልን ሲከተል ያገኛል በሁሉም ቦታ ላይ። አንድ አዕራቢይ ረሱል ዓለይሂ ሰላቱ ወሰላም ዘንድ መጣና ሽንቱን ሸና። መስጊድ ውስጥ ሽንቱን ሸንቶ ሰሃቦቹ ሊወጡበት ሞከሩ። ረሱል ሰለላሁ ዐለይሂ ወሰለም ደዑህ
ተውት አሉ። ወአሪቁ ዐላ በውሊሂ ሰጅለን ሚን ማኢን አው ዘኑበን ሚን ማኢን፣ የሸናበት ቦታ ላይ አንዲት ባልዲዋ አምጥታችሁ አፍሱ አሉ። ሁለት ጥቅም አለው። አንደኛ ፍቅሁን አስተማሩ፣ ነጃሳው እንዴት እንደሚጠፋ። ሁለተኛ ያን ሰው ተውት ባይሉ ሲመቱት እዛዛ ከሄደ የሚነጅሰው ቦታ ብዙ ሊሆን ነው። አንድ ቦታ ይሆን ይጨርስ፣ በሽታም እንዳይመጣበት። አዛኝ ስለሆነ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ይህን ሰው ጠሩትና ይሄ ቦታ እኮ የተገነባው አላህን ልንገዛበት ነው። ሪፍቅ እዝነታይ አላህን ልንገዛበት ነው። ለዚህ ቦታ አልተገነባችም። ይህን እንዳታደርጋሉት እሻለና ውዱ አድርጎ ሰገደና አላህ ወይ እኔና ሙሐመድን ማረን፣ ከኛ ውጭ ያለውን ግን እንዳትምር አለ። ለምን? ስለረበሹት ማለት ነው። አሁንም ምን ነው ሰፊውን አጠበብኩ አሉ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ከዚህ ንግግር ላይ ምን አሉ? ፈኢነማ ቡዒስቱም ሙየሲሪን ወለም ቱብዓሱ ሙዓሲሪን። እናንተ እኮ የተላካችሁት ለሰዎች እንድታግራሩ ነው፣ እንድታጠባብቁ አይደለም። እዚህ ጋር እንድታጠባብቁ ሲባል ዲን ባዘዘ መንገድ ላይ መሄድ ማለት ማጥበቅ አይደለም። ሱናህን መጠበቅ፣ ነብዩ ያዘዙት ቦታ ላይ በሱና መኖር፣ ይሄ ማጥበቅ አይደለም። ግልጽ ነው አይደለ? ይሄ ገር ነው፣ ዲን ነው። አንዳንዱ ማጥበቅ ብሎ የሚታየው አክራሪ ብሎ የሚያስበው ምንድነው? ጢሙን ስላሳደገ፣ ሱሩን ስላሳጠረ፣ ጀለቢያውን ስላሳጠረ የሆነ ነገር ላ፣ ይሄማ ዲን መገለጫ ነው፣ ውበታችን ነው። ማንም ምንም ቢል ማንም ቢጮህ ምን ሰማው ነገር ግን ዲን ማለት ግን ረሱል ሰለላሁ ዐለይሂ ወሰለም ሰዎች ላይ ባለ እንትን ገራገሩ ነው። የሲሩ ወላ ቱዓሲሩ፣ ለሰዎች አግሩሩ ነው፣ አታጠባብቁ። ወበሽሩ ወላ ቱነፊሩ፣ ሰዎች አብስሩ፣ አታስበርግጉ። ከመስጊድ እንዲወጣ አታድርገው፣ ወደ መስጊድ እንዲመጣ። ጥፋት አጠፋይን ሰው ነብዩ ነገሩት። ዝሙት ፍቀዱልኝ እኮ ብሎ መጥቷል ረሱል ሰለላሁ ዐለይሂ ወሰለም። ዝሙት ነብዩ ዘንድ ሰሃቦቹ እንዲህ ሲሉት ተውታሉ። ና ምንድን ያልከው? ዝሙት ዝሙት። አሁን እናት አለች። አዎ አሁን የጠየቅኩት ዝሙት በእናት ላይ ቢሰራ ደስ አንተ አላህ መልእክተኛ ምን ነኩት? እናቴ ላይ። እህት አለች። አዎ ሲደገሙለት። ልጅ አለች። በሱ ዙሪያ ያሉትን ሴቶችን ጠቀሱ። በጣም እንዴት ይላሉ? እንዴት ሲል አንተም እንደጠላህ እኮ ሌላውም እኮ እንዲሰራበት አይፈል። አንተ ወይ በአንዱ ሚስት ላይ ነው፣ ወይ በአንዱ እናት ላይ ነው፣ ወይ በአንዱ ልጅ ላይ ነው፣ ወይ በአንዱ እህት ላይ ነው የምትሰራው። ሌላውም አይወድም አንተም ማትወደው ብለው ደረቱን ይዘው ዱዓ አደረጉለት። ከዛ በኋላ ዝሙትን ይዘን ተጠላ። የሆነ ሰው ሲያጠፋ ያን ሕክምና መስጠት ነው የሚያስፈልገው። ከዛ ነገር እንዴት ነው ሊላቀቅ የሚችለው ብለን እንደ ሙስሊም ልንጨነቅ የሚገባኝ ነው። ሰውን ሰው ናስቲ ይሄ እንዲህ ነው ቁስሉን ማከም ልጁን ማምጣት ነው። ስለዚህም በዚህም አጋጣሚ በቲክቶክ ላይ እየተወዛወዛችሁ ያላችሁት መስመር የሳታችሁት እህቶቻችን ወንድሞቻችን፣ አሁንም ጊዜው አልረፈደም። ወደ አላህ ተመለሱ፣ ተውባ አድርጉ። ድንገተኛ ሞት በየጊዜው እየመጣ ነው። ያለንበት ተጨባጭ ከባድ ነው። ስለዚህም ተውባ አድርጉ፣ ወደ አላህ ኑ። አላህ ምህረት ሊያደርግ ሊቀበል ሁሌም ዝግጁ ነው። ኢነላሃ የብሱጡ የደሁ ቢለይል ሊየቱበ ሙሲኡ ነሃር ነው። አላህ ሁሌም በሌሊት እጁን ይዘረጋል። ቀን ሲያምስቱ ነበረ ሊምራቸው፣ በቀንም ይዘረጋል ሌሊት ሲያምስቱ ሊምራቸው። እስከ መቼ? ሐታ ተጥሉዕ ሸምሱ ሚን መግሪቢሃ፣ ፀሐይ ከመውጫዋ ከመግቢያዋ እስከምትወጣ ድረስ። አሁን ከምስራቅ ትወጣለች፣ በምዕራብ ትገባለች። የቂያማ ምልክት ግን በምዕራብ ወጥታ በምዕራብ ትገባለች። ያ ቀን ማለት ፋይል የሚዘጋበት ነው። ከተሳሳትኩም ከነፍሴና ከሸይጣን ነው። ጥሩ ከሆነም ከአላህ ነው። አላህ እዚህ የተከበረው ቤት በዚሁ መልኩ እንደሰበሰበን ነገም ጀነተል ፊርደውስ እንደሰብስበን መጨረሻችን አላህ ያሳምረን፣ ኻቲማችን አላህ ያሳምረን። ረሱልን ዓለይሂ ሰላቱ ወሰላም አርአያ አድርገን የምንከተል አላህ ያድርገን። የእሳቸውን ሱና ጥብቅ አድርገን ይዘን ነገ የውመል ቂያማ ሐውዳቸውን በእጃቸው ከሚጠጡት አላህ ያድርገን። ሲራጥን አላህ ገር አላህ ያድርግልን። ከጀሃነም እሳት አላህ ይጠብቀን። ከቀብር ቅጣት አላህ ይጠብቀን። አሟሟታችን ያማረ አላህ ያድርግልን። ጭንቀታችን